ከቡና ልማት ስራችን ጋር ተያይዞ አጠቃላይ የወረዳችን የቡና ሽፋን 13565 ሄክታር ከነበረበት በ2018 15762 ሄክታር ማሳደግ የተቻለበት ነው። ከዚህ አንፃር በአጠቃላይ ማህበረሰባችን ቡና የመትከል ፍላጎቱ እጅግ እየጨመረ ከመምጣቱ ጋር ተያይዞ ሲቀጥል ደግሞ የቡና ኢኮኖሚያዊ ተጠቃሚነት በተለይ ኤክስፖርት የሚደረግ ምርት ከመሆኑ ጋር ወደ ማዕከላዊ ገበያ የሚቀርብ ምርት ከመሆኑ ጋር ተያይዞ ዶላር የሚያስገኝ ሰብል ምርት ከመሆኑ ጋር ተያይዞ አርሶ አደሮቻችን የገበያውን ወይም ደግሞ የኢኮኖሚ ተጠቃሚነት የሚያረጋግጥ ከመሆኑ ጋር ተያይዞ የቡና ልማት ስራችን በከፍተኛ ሁኔታ አርሶ አደሮቻችን እያለሙት ያለ ሰብል ነው። ሲቀጥል ደግሞ እንደ ወረዳችንም በየአመቱ ከ4.5 ሚሊዮን ችግኝ በመንግስት ችግኝ ጣቢያ በአርሶ አደሮች በተደራጁ ማህበራቶች በኤፍቲሲዎች በችግኝ ጣቢያዎቻችን እያፈላን ወደ አርሶ አደሮቻችን የቡና ችግኝ እንዲሰራጭ በማድረጋችን በርካታ ስራዎች መስራት የተቻለበት እንደሆነ ታሳቢ ይደረጋል። እዚህ አንፃር በ2014 8 ኩንታል በር ሄክታር ሲገኝ የነበረው የቡና ምርታማነት በ2018 8.7 ኩንታል ፐር ሄክታር ማግኘት ያደረስንበት ሁኔታ በተሻለ መልኩ የተገመገመ እንደሆነ ማንሳት ይቻላል። አጠቃላይ በሚባል መንገድ በተለይ ቡናን በክላስተር እንዲለማ የቁጥቁጥ ሳይሆን አንድ አርሶ አደር በመንደር 250 አርሶ አደሮች 120 አርሶ አደሮች እንዲደራጁ ተደርጎ 250 የቡና እግር ቡና አንድ አርሶ አደር እንዲተክል ተደርጎ መንደር ተደራጅተው በክላስተር የተተከለበት መንገድ ቀጣይ በተለይ የባህር ዛፍ ከማንሳት ጋር ተያይዞ ያልታረሱ መሬቶች ወደ ቡና እንዲቀየሩ ከማድረግ ጋር ተያይዞ በርካታ ስራዎች የተሰራበት ዓመት ነበረ ማለት ይቻላል። ከቡና አንጻር አርሶ አደሮቻችን ከፍተኛ ሁኔታ ተጠቃሚነታቸውን ያረጋገጡበት ነበረ ብሎ መውሰድ ይቻላል። ከዚህ ከቅመማ ቅመም ዘርፉ ጋር ሳልወጣ በተለይ የሮዝመሪ ምርት፣ አዳዲስ የቅመማ የኮረሪማ ምርት፣ የዝንጅብል ምርት በወረዳችን ብዙም የማይታወቁ የነበሩ እንደሆነ ማንሳት ይቻላል። በዚህ 5 ዓመት ውስጥ ኦልሞስት 326 ቶን ለማዕከላዊ ገበያ ይቀርብ የነበረውን የሮዝመሪ የተለያየ የቅመማ ቅመም ምርት በ2018 3750 ቶን ማድረስ የተቻለበት ነው ያለው ወረዳ ነው። የሮዝመሪ አቅም ያለው ወረዳ ነው። በርካታ ሮዝመሪ አርሶ አደሮቻችን እያመረቱት ያለው ምርት ነው። ግን ደግሞ ህገወጥ ነጋዴዎች በተለያየ መንገድ ሲወጣ ከነበረበት ማህበራቶች አደራጅተን አርሶ አደር በማህበር እንዲደራጅ አድርገን በራሳቸው መንገድ ኤክስፖርት የሚያደርጉበት ለማዕከላዊ ገበያ እንዲቀርብ በማድረጋችን አጠቃላይ ከሮዝመሪ ምርት አርሶ አደሮቻችን ተጠቃሚ የሆኑበት መንገድ ላይ እጅግ የተሻለ ስራ የሰራንበት ነው። የአርሶ አደራችን ኢኮኖሚም በተሻለ መልኩ ማረጋገጥ የተቻለበት እንደሆነ ማንሳት ይቻላል።